አስከፊው የስኳር ህመም ምልክት ውሃ ጥሙ ወይም በተደጋጋሚ ሽንት መሽናቱ አይደለም፣ ወይም ደግሞ ሁል ጊዜ የሚሰማን የድካም ስሜት። በእርግጥ እነዚህ ምልክቶች ምቾት ይነሳሉ፣ ግን አሁን እንደምነግራችሁ በጣም አስከፊ አይደሉም። ምክንያቱም የስኳር ህመም በደም ውስጥ ካለ ስኳር ጋር ብቻ የተገናኘ አይደለም ችግሩ፣ የሙሉ ሰውነት ኦርጋኖች ችግር ነው እንጂ። ለምሳሌ ከፍተኛ ግሉኮስ ወይም ስኳር የደም ስር ግድግዳዎችን ይጎዳል፣ ነርቮችን ያስቆጣል። ከዛ በዝምታ እንድንኖር የሚረዱንን ኦርጋኖች እንደ ኩላሊት፣ ልብ፣ አይን ያሉትን ከጥቅም ውጭ ያደርጋቸዋል። የእይታ መደብዘዝ፣ እግር ስር መደንዘዝ፣ ቁስል ቶሎ አለመዳን የመሳሰሉት እንዳሉ ሆኖ የነርቭ ጉዳቱ ምንም ምልክት ሳያሳይ ከፍተኛ ይሆናል። የኩላሊት ማጥራት ሂደቱ ያለ ምልክት ይዳከማል። የደም ስር ቱቦዎች መጥበብም እንደዛው። ከላይ ሲታይ ግን ታማሚው ሙሉ ጤነኛ ይመስላል። ስለዚህ አስከፊው የስኳር ህመም ምልክት ለእናንተ ምልክት ያልሰጣችሁ እና ያላስተዋላችሁ ችግር ሊሆን ይችላል። በዝምታ ከልብ ጋር ተጓዳኝ የሆኑ ጉዳቶችን፣ ከፍተኛ የደም ውስጥ ስኳር በዘላቂነት የደም ልባችንንና አይምሮአችንን የሚመግቡትን የደም ቱቦዎችንም ያጠነክራል ወይንም ደግሞ ያስቆጣል። እኛ አርፍደን የልብ ህመም መታመማችንን ስናረጋግጥ ጉዳቱ ግን ሳይነቃበት ለዘመናት የጀመረ ነበር። ለዛ ነው የስኳር ህመም፣ የልብ ችግር፣ የኩላሊት መድከም እና የስትሮክ መንስኤ የሆነው። ምንም በሽታ የለብኝም አትበሉ፣ ቼክ ማድረጉ አይከፋም። ለማንኛውም ለክብደታችሁም ለስኳራችሁም የሚጠቅማችሁ መጽሐፍ ከባዮ ላይ ማዘዝ ትችላላችሁ። ለነበረኝ ቆይታ አመሰግናለሁ።